ይወጣን የተደረገው። ስለዚህ አሁን ትዝታውን በማስፈራራት የሚቆም ስብከት አይኖርም። ትዝታውን በመክሰስ የሚቆም ሃይማኖት አይኖርም። ትዝታውን በመግደል የሚቆም እውነት አይኖርም። ትዝታው የተናገረው ነገር ትክክል ነው፣ መብቱ ነው። ኢየሱስ አምላኩ ነው። ኢየሱስ አዳኙ ነው። ኢየሱስ አንደኛ መንገዱ ነው። ኢየሱስ ብቻውን እያዳነ ጊዮርጊስ ያድነኛል የሚል ደንቆሮ አማራ ኦርቶዶክስ ባናት ተዘቅዘቅ እያልኩ ነው። እስኪ ለክሰሰኝ ሞክር ትራይ እመጣለሁ ኢትዮጵያ ከፈለክ ከሰሰኝ። እስኪ ለወንጌል መሞት ደግሞ ጽድቅ ነው። ለወንጌል መሞት እውነት መስክር። አማራ ወራዳ ህዝባችን አይኑን ለማወር የምታረጉት ነው እንጂ ጊዮርጊስ ሰው ነው፣ ሞቷል፣ አይነሳም። በፈረስ መጥቶ ኢትዮጵያን 7 ጊዜ ሊዞር አይችልም።